በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጸዋል። ተወዳጁ ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም ዛሬ ህይወቱ ማለፉ ተሰምቷል። የኤርትራ መንግስትን የሚደግፉ ኤርትራውያን የኖርዌይ ዜግነትን ሊነጠቁ ነው ተብሏል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። አበይት መረጃዎችን በማስቀደም ጀምረናል። በቆይታችን ሌሎች በርካታ መረጃዎችም ይኖሩናል። አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጸዋል። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ የሆኑት መጋቢ ሰላም ሰለሞን ቶልቻ በዞኑ ሆንቆሎ ዋቤ ወረዳ ከሰሞኑን 14 ሰዎች ታግተው 11ዱ ገንዘብ ከፍለው ተለቀዋል ያሉ ሲሆን 3ቱ ደግሞ አለመለቀቃቸውን ተናግረዋል። ሆንቆሎ ዋቤ ወረዳ ቀቅሳ ቀበሌ ህዳር 18 ቀን 2018 ዓ.ም 11 ኦርቶዶክሳውያን ተገድለዋል የሚሉ መረጃዎች ከስፍራው ወጥተዋል። ይህንንም ሰምታችሁ ነበር በሚል ለቀረበላቸው ጥያቄም እገታ ነው የተፈጸመው፣ እኛ ባለን መረጃ ግድያ የለም ሲሉ ነው የገለጹት። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገድሎ ጅብ በልቶት ጥፍርና አጥንቱ ብቻ እንደተገኘ፣ የሟች ባለቤትም ከባድ ጉዳት እንደደረሰባት አንድ የአርሲ ዞን ወረዳ ቤተ ክህነት አመራር መናገራቸው ይታወሳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ህዳር 14 ለ15 አጥቢያ በመርቲ ወረዳ ፈረቀሳ ጃዊ የሚባል ቦታ ሽመልስ ሙላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ ሁለቱ የሟች ልጆች ናቸው የተባሉ ምዕመናን በቤታቸው መገደላቸውን ገልጸዋል። በቤታቸው መገደላቸው ተገልጿል። በአርሲ ዞን እየተደጋገመ ስላለው ጥቃት ቤተክርስቲያኗ ምን እየሰራች ነው በሚል ለተጠየቁት ጥያቄም በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ ከዚህ በፊት በነበረው ሁኔታም የምዕመናን ግድያ፣ እገታና ማፈናቀሉ እየተፈጸመ ነው ብለዋል። በየቀኑ ምን አዲስ ነገር ተፈጠረ እያልን ነው። ጥቃቱን ማስቆም የሚያስችለን የተገኘ መፍትሄ የለም የሚልም ምላሽ ሰጥተዋል። ቋሚ ሲኖዶስ በጉዳዩ ተወያይቶበት አጣሪ ልዑክ ልኮ የአጣሪ ልዑካኑ መረጃ ለቋሚ ሲኖዶሱ ተሰጥቷል ያሉት ኃላፊው ቋሚ ሲኖዶስ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራሉና መንግስት የክልል አካላት ጋር ይወያያል በሚል እየጠበቅን ነው ብለዋል። አክለውም ከግድያው ካፈናውና ከሚፈናቀሉት ባሻገር ከፍተኛ የስነ ልቦና አለመረጋጋት አለ በዞኑ። ነገ ምን ይመጣል በሚል ነግቶ እስኪመሽ መሽቶ እስከሚነጋ ድረስ አለመረጋጋት አለ ብለዋል። ስርዓተ አምልኮን ለመፈጸምም ሆነ ተረጋግቶ ህይወትን ማስቀጠልም አለመቻሉን ጠቁመዋል። ይሄ በየትኛውም መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ሲሉም ተናግረዋል። ተወዳጁ ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም በዳግማዊ ምኒልክ ሆስፒታል በሕክምና ሲረዳ ቆይቶ ዛሬ ህይወቱ ማለፉ ተሰምቷል። ትላንት ልቤን ብሎ ወደ ሕክምና እንዳመራ የተነገረው ኮሜዲያን ወንደሰን ሌሊቱን ሁሉ ሕክምና እየወሰደ ከአንድም ሁለት ጊዜም አስቸጋሪ ደረጃ እየደረሰ በሕክምና ህይወቱ ተመልሷልም ተብሏል። ይሁን እንጂ የአንዲት ሴት ልጅ አባት የሆነው ኮሜዲያን ወንደሰን አውራሪስ ዛሬ ማለዳ ላይ ግን ህይወቱ ማለፉ ተሰምቷል። ኢትዮ ሪፖርት ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። በሌላ መረጃ የኤርትራ መንግስትን የሚደግፉ ኤርትራውያን የኖርዌይ ዜግነትን ሊነጠቁ ነው ተብሏል። በዚህም 135 ትውልደ ኤርትራውያን እንደተለዩ ነው የተጠቆመው። ኖርዌይ የኤርትራ መንግስትን የሚደግፉ ትውልደ ኤርትራውያንን ዜግነትን ለመንጠቅ መወሰኗንም አስታውቃለች። ጥገኝነት ጠይቀው የኖርዌይ ዜግነትን ከወሰዱ በኋላ መንግስታቸውን የሚደግፉ 135 ትውልደ ኤርትራውያን እንደተለዩ የአገሪቱ መንግስት የገለጸ ሲሆን ኖርዌይ እስካሁን የ20 ኤርትራውያን ስደተኞችን የመኖሪያ ፍቃድ የነጠቀች ሲሆን የ30 ኤርትራውያን የመኖሪያ ፍቃድ ደግሞ እየተመረመረ እንደሆነ ተነግሯል። የአገሪቱ መንግስት የተሳሳቱ መረጃዎችን አቅርበው የተገኙ ኤርትራውያንም የመኖሪያ ፍቃዳቸው ወይም ዜግነታቸው ሊሰረዝ ይችላልም ብሏል። የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፍቃድ ወይም ዜግነት ሲነጥቅ የአሁኑ ለመጀመሪያ ጊዜ ነው። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቃይ እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ለቀረበባቸው የሙስና ክስ የይቅርታ ጥያቄ አቀረቡ።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለቀረበባቸው የሙስና ክስ የይቅርታ ጥያቄያቸውን ለሀገሪቱ ፕሬዝዳንት አቅርበዋል። ኔታንያሁ የተመሰረተባቸው የሙስና ወንጀል ክስ እንዲሰረዝላቸው ነው የይቅርታ ጥያቄን ያቀረቡት። የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ ባወጣው መግለጫም ኔታንያሁ ላይ የተመሰረተው የሙስና ክስ ሀገሪቱን ክፉኛ መከፋፈሉን ጠቁሞ ረጅም ጊዜ የወሰደው የክስ ሂደት ዶሴም መዘጋቱ ለሀገሪቱ ብሔራዊ አንድነት እንደሚጠቅም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ እስራኤልን በጎበኙበት ወቅት የእስራኤል ፕሬዝዳንት አይዛክ ሄርዞግ ለኔታንያሁ ምህረት እንዲያደርጉ መጠየቃቸው ይታወሳል። ይህ በዚህ እንዳለ የኔታንያሁ የይቅርታ ጥያቄ ከሀገሪቱ ተቃዋሚዎች ብርቱ ነቀፌታን አስከትሏል። ጥያቄው የሀገሪቱን የዲሞክራሲ ተቋማት የሚያዳክምና እሳቸው ከህግ በላይ መሆናቸውን የሚያሳይ አደገኛ ምልክት ነው በሚልም ተተችቷል። ቬንዙዌላ የአሜሪካንን ማስጠንቀቂያ የቅኝ ገዢዎች ማስፈራሪያ ነው አለች። ቬንዙዌላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአገሪቱ ዙሪያ ያለው የአየር ክልል ዝግ እንደሆነ ከተናገሩ በኋላ የቅኝ ገዢዎች ማስፈራሪያን እየተጠቀሙ ነው ስትል ከሳለች። የሀገሪቱ የውጭ ጉዳይ ሚኒስቴር የትራምፕን አስተያየቶች በቬንዙዌላ ህዝብ ላይ ሌላ ከልክ ያለፈ ህገወጥና ፍትሃዊ ያልሆነ ጥቃት ሲሉም ጠርተውታል። ቢቢሲ እንደዘገበው አሜሪካ የሌላ ሀገርን የአየር ክልል በህጋዊ መንገድ የመዝጋት ስልጣን የሌላት ሲሆን የትራምፕ የማህበራዊ ሚዲያ ልጥፍ የጉዞ አለመረጋጋትን ሊያስከትልና አየር መንገዶች በአካባቢው እንዳይንቀሳቀሱ ሊያግድ ይችላል ተብሏል። አየር መንገዶች በአካባቢው እንዳይንቀሳቀሱ ሊያግድ ይችላል። አሜሪካ ወታደሮቿን የአደንዛዥ እጽ ዝውውርን ለመዋጋት በሚል ወደ ካሪቢያን ባህር ያስጠጋች ሲሆን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ የአሜሪካን የአደንዛዥ እጽ ዝውውርን ለመግታት የሚል ምክንያትን ውድቅ አድርገውታል። ከዚያ ይልቅ አሜሪካ ጦሯን እያስጠጋች ያለችው እርሳቸውን ከስልጣን ለማስወገድ እንደሆነ ፕሬዝዳንቱ ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ለሁሉም አየር መንገዶች አብራሪዎች፣ ለእጽና ህገወጥ የሰዎች አዘዋዋሪዎች በቬንዙዌላና አካባቢው ያለው የአየር ክልል በሙሉ ስለሚዘጋ ጥንቃቄ አድርጉ ሲሉ ጽፈዋል። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን አበቃን። ዳግም በሌሎች መረጃዎች እስከምንገናኝ ጤና ይስጥልን።